ክርስቶስ ነፍሱን ከስጋው የለየው በስልጣኑ ነው። እሱም ብሏል አልቦ ዘያይድንያ ነፍሴ የምድየ እስመ ብውህ ሊተ አንብራሂ ወሲማ። ነፍሴን ከእጄ ሊለያት የሚችል ሰው ማንም የለም። ነፍሴን ከስጋዬ የሚለያት በስልጣኔ እኔው ነኝ። ስለዚህ አባት ሆይ ነፍሴን አደራ ሲል ምን አለ ማለታችን ነው? የክርስቲያኖች ነፍስ በእግዚአብሔር ስልጣን እንደምትለይ ነው የሚያጠይቀው። አባት ሆይ ነፍሴን አደራ ሲል ሰይጣን አምላክ ከሆነ ራሱ ነበር መለየት ያለበት። ነፍሴን አደራ ብሎ ለአብ በሰውነቱ ተገብቶ ሲናገር ሰይጣን ወደ ማን ቀረበ? ነፍሱን ለአብ ሊሰጥ አይደል እኔ ሳለያት ብሎ ሞትን ትቶት እየሮጠ ወደ ማን መጣ ይላል? ወደ ክርስቶስ ወደ ቀራንዮ መጣ። ሲመጣ ፀሐይ ጨልሞ ነበር እንደምናውቀው። ከዛም በኋላ ቀረብ አለ ይላል። ምን አይቶ? ክርስቶስን ስጋውን አይቶ ነው የሚለው። እንደውም አንድ አባት በሃይማኖታ በገብረ ሕማማት ሲተረጉም ስምዖን ዛም ሰይጣን አለ የክርስቶስን እንደውም አንድ ምሳሌ ልጨምርላት እዚህ ላይ ማለት ነው። ለምሳሌ አሳ አጥምዳችሁ ታውቃላችኋል ወይ? ወፍም ይጠመዳል። አሳ ሲጠመድ መቃጥኑ ላይ ምንድነው የሚደረገው? ዳቦ ወይም ስጋ ነገር ይደረጋል። ስጋ ወይም ዳቦ። ስጋ የሚደረገው መቃጥኑን ብቻ ብንሰደው አሳ ይዛል? አይዝም። ለምን? አሳውን ለማቅረብ የሚቻለው በምንድነው? በምግብ በሚበላ ነገር፣ በሚበላው በያዘው ነገር። ስለዚህ አሳ ምን ሲል ይመጣል? ምግብ። መቃጥን ምን ይሰራል? መያዝ። ስለዚህ ክርስቶስ አምላኬ አምላኬ ለምን ተውከኝ ሲል አሳ ዲያብሎስ ወደ ማን መጣ? ወደ ክርስቶስ። ያቺ ስጋ የተባለችው ያ መቃጥኑ ላይ ያለው ስጋ የተባለው ክርስቶስ የተናገራት በስጋው ተገብቶ ሰይጣንን ሊያቀርብ አምላኬ ለምን ተውከኝ አላት። ይህ አምላክ ኖሮት ሳይሆን ለስጋ አንደኛ ፈጣሪው ራሱ አብም መንፈስ ቅዱስም ፈጣሪው ናቸው ለስጋ። እዛው ላይ ካለው ቃል ጋር ግን ምንድነው ይችን የተናገራት ሰይጣንን ለማቅረብ ነው። ሰይጣን የክርስቶስን ስጋነቱን አይቶ አምላክነቱን አላየም ይላል። አሳ መቃጥኑ ላይ ያለውን ዳቦውን አይቶ መቃጥኑን ሳያይ ዳቦውን ከመቃጥኑ ጋር እንደሚውጠው ሰይጣንም የክርስቶስን ሰውነቱን አይቶ አምላክነቱን አላየም። በግነቱን አይቶ እረኛነቱን አላየም። ካህንነቱን አይቶ አይራጌ መስዋዕት መሆኑን አላየም። ምንድነው ሲያየው እንደ አብርሃም እንደ ይስሐቅ እንደ ያዕቆብ የሚደማ ስጋ መሰለው። መጣ የክርስቶስን የስጋውን ልስላሴ አይቶ ሞት ሊውጠው ፈለገ ይላል። የዚያን ጊዜ እንዲህ ይላል። አንድ ምሳሌም ልጨምር። ምንድነው እንድሪያኖስ የሚባል አንድ አውሬ አለ። እንድሪያኖስ ነው ስሙ፣ አውሬ ነውና ይህ አውሬ ያዞ ጠላት ነው። አዞ ይበላል። አዞን ሲበላ ምንድነው የሚያደርጋት? ከባህሩ ዳር አካባቢ አፈሩን ሰውነቱ ላይ ይቀባዋል፣ ይንከባለልበታል። ከዛ ምንድነው የሚመስለው? እንድሪያኖስ አፈር ነው ሲታይ። ስለዚህ አዞ እንድሪያኖስ የለም ብላ አፏን ከፍታ ወጣ ግጥም ብላ ስትተኛ አፏን እንደከፈተች እንድሪያኖስ አዞ እንቅልፋም ነው ብለናል። እንቅልፉን ሲለጥጥ አዞ እንድሪያኖስ ባፉ ገብቶ ሆዱን ቀዶት ይወጣል ይላል። ስለዚህ አዞ የተባለ ዲያብሎስ ነው። እንድሪያኖስ የተባለ ክርስቶስ ነው። አፈር የተባለ አዳም መሬት አንተ የተባለ የአዳምን ስጋ መዋሃዱ ነው። ስለዚህ የአዳምን ስጋ ተዋህዶ ወደ ሞት ሆድ ክርስቶስ ገባና ተመልከቱ እንግዲህ ሆድ ውስጥ ባፉ ገብቶ ሆዱን ቀዶት ነው የወጣ ነው ያለው። ሆድ ሲቀደድ የሆድ ዕቃ ይወጣል። ክርስቶስ ወደ ሞት ወረደ። የሞትን ሆድ ሲቀደው በሆድ ያለ ሆድ ሲቀደድ የሆድ ዕቃ የሆድ የውስጥ ዕቃ እንደሚወጣ የሞትን ሆዱን ሲዘረግፈው እግዚአብሔር ሆዱን ሲያወጣው ከዛም በኋላ በሞት ውስጥ የተያዙ የሆድ ዕቃ አዳምና ሔዋን እስከነ ልጆቹ ተከትለው ክርስቶስን ወጡ። ሞትን ለዘላለም ገደለው። ወበሞቱ ደምሰሶ ለሞት በሞቱ ሞትን አሞተው።